ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ የድረም ድምጻችንን ለምሳሌ ሪም ከሆነ ወደ ስኔር ሪከርድ ሳናደርግ ያንኑ ራሱ ሪከርድ የተደረገውን እንዴት ወደ ምንፈልገው ነገር መቀየር እንደምችል አሳያችኋለሁ። ተከታተሉኝ። ለምሳሌ ቺን ሪትም ስሟት። ኪኩን ኦፍ ላድርገውና አሁን ቺን ሪም ስሟት። ቃ የምትለውን ወደ ስኔር መቀየር ስለፈለኩኝ እንዴት እቺን ራሷን ወደ ስኔር ቼንጅ ማድረግ እንደምችል አሳያችኋለሁ። ተከታተሉኝ። ስለዚህ ጋይስ ማስተካከል የምንፈልገውን ሪትም እሱን ከመረጥን በኋላ ሜኒው ላይ እንገባለን። ከዛ ሜኒቱ ላይ ገብተን ስታይል ክሬተር ውስጥ እንገባለን። ከዛ ስታይል ክሬተር ውስጥ ከገባን በኋላ እዚህ ጋር ሪከርድ ቻናል ላይ መተን ለምሳሌ ሪማችን ሪትም ዋን ላይ ነው ያለው። ሪትም ቱ ኪክ ስለሆነ እሱን ትተን ሪትም ዋን ላይ ሪከርድ እንዲያደርግ እናደርገውና ልክ እንዲቀይ ሲያደርግ እዚህ ከላይ ስቴፕ ኤዲት ምትላለች እሷ ውስጥ እንገባለን። ወደዚህ ያመጣናል ማለት ነው። ስለዚህ አሁን ያቺን ብቻ ፓርቲ ስኔሯን ፓርት ብቻ ነው የሚያመጣልን። አሁን ዝቅ እያለን እናያታለን። አሁን እዚሁ ሰሌክት ካረገው በኋላ እዚች ጋር ወደ ቀኝ ስናረገው እያችሁ ዲ1 ላይ የስኔር ድምጽ ስላለ ዲ1 ላይ ያደረገልኝ። አሁንም ዝቅ እንላለን ወደ ስኔር ዝቅ እያልኩ ሁሉንም ወደ ማችን ቃ የምትለዋን ወደዚህ ቀየርኩት ማለት ነው። ሁሉንም እንቀይራለን። ቀየርኩኝ ማለት ነው። ስለዚህ እንሰማዋለን። አያችሁት? ወደ ስኔር ተቀየረ። እዚቹ ጋር ስቴፕ ኤዲት ነክተን ተመለሰን እንወጣለን። ከዛ በኋላ ስንከፍተው ወደ ስኔር ተቀይሮልናል ማለት ነው። ስለዚህ ይሄንን ራሱን ሴቭ እንለዋለን። ከዛ በኋላ ሴቭ ሂር እንለዋለን። ከዛ በኋላ እዚህ ጋር ተመሳሳይ እንዳይሆን ዝም ብዬ ዋን ጨምሬበት ሴቭ አድርገዋለሁ። ኤግዚት ብዬ እወጣለሁ። ስለዚህ አሁን ልዩነቱን እኔ የመጀመሪያውን ስሙት። በሪም ነው ቃ የምትለው ሪም ነች። ሁለተኛውን ቼንጅ ያረኩት ወደ ስኔር ቼንጅ አድርጎልኛል ማለት ነው። ስለዚህ የምንፈልጋቸውን የድረም አይነቶች እንደዚህ መቀየር እንችላለን። ቴንክ ዩ